እንደሚታወቀው ነብዩላህ ሙሳ አለይሂ ሰላም ከሚስር ሸሽተው ወደ መድየን ሄደው ነበር። መድየን ላይም አስጠግቶ ያኖራቸው ነብዩላህ ሹዓይብ ነው ተብሏል። የሹዓይብንም ልጅ ሰፎራ የተባለችንም ሴት አግብተው ይኖሩ ነበር። አላ ኩሊ ሐል ሹዓይብ ጋር ያላቸውን ጊዜ ጨርሰው ወደ ግብጽ እየተመለሱ ሳለ ሌሊት ስለነበር ከጨረቃው ብርሃን ውጪ ሌላ ብርሃን አልነበረም። በድንገትም ከአንድ ጋራ በኩል እሳትን ይመለከታሉ። ነብዩላህ ሙሳም ያንን ብርሃን ሲመለከቱ ምናልባት እዛ አካባቢ ሰው ይኖራል ብለው ገመቱ። ወደ ቤተሰቦቻቸውም ዞሩና እንዲህ አሏቸው፣ ምናልባት እዛ አካባቢ ላይ ሰው ሊኖር ይችላል። ስለዚህ ወደዛ ሄጄ መንገድን እጠይቃቸዋለሁ፣ ወይም ደግሞ ከዛ እሳት የተወሰነን ለኩሼ ይዤ እመጣለሁ፣ ለኛም ለመንገዳችንም ይጠቅመናል አሉ። ቤተሰቦቻቸውን እዛው ጋር እንዲጠብቋቸው ከነገሯቸው በኋላ ወደዛ እሳት አቅጣጫ መሄድ ጀመሩ። እሳቱን ወዳዩበት አቅጣጫ ሲደርሱ ግን ያዩት ነገር በጣም ግሩም ነበር። ወደ እሳቱ ሀገርም ሲቀርቡ ያ ሙሳ የሚል ድምጽን ሰሙ። ነብዩላህ ሙሳን በጣም ደነገጡ። ምክንያቱም በዛ አካባቢ ላይ አንድም ሰው አልነበረም። የጠራቸው ጌታቸው አላህ ሱብሓነሁ ወተዓላ ነበር። ብቸኛ አላህ ሱብሓነሁ ወተዓላ በራሱ ድምጽ ያዋራው ነብይ ቢኖር ነብዩላህ ሙሳ ናቸው። ወከለመ አላሁ ሙሳ ተክሊማ፣ ሙሳ ሆይ እኔ ጌታህ ነኝ፣ ጫማዎችህን አውልቅ፣ አንተ በተቀደሰው ሸለቆ በጡዋ ላይ ነህና አላቸው። ነብዩላህ ሙሳም አላህ ሱብሓነሁ ወተዓላ ባዘዛቸው መሰረት ጫማቸውን አወለቁ። አላህም ቀጥሎ እኔ መረጥኩ፣ የሚወረድልህንም ነገር አዳምጥ፣ እኔ አላህ ነኝ፣ ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም በእርሷ እኔን ለማውሳት ስገድ፣ የቂያማ ቀንም በእርግጥም መጪ ናት፣ ልደብቃትም እቃረባለሁ፣ ነፍስ ሁሉ በምትሰራው ነገር ትመነዳ ዘንድ የቂያማ ቀን መጪ ናት። በቂያማ ቀን የሚያምነውንና ዝንባሌውን ወይም ስሜቱን የተከተለውን ሰው ከርሷ ያገደ ትጠፋለህና አላቸው አላህ ሱብሓነሁ ወተዓላ። ከዛም አላህ ሱብሓነሁ ወተዓላ እያወቀ ሙሳ ሆይ ይህች በቀኝ እጅህ ያለችው ምንድናት ብለው ጠየቃቸው። ነብዩላህ ሙሳም እሷ በትሬ ናት፣ በእርሷ ላይ እደገፍባታለሁ፣ በእርሷም ለፍየሎቼ ቅጠልን አረግፍባታለሁ፣ ለእኔ በእርሷ ላይ ሌሎችንም ጉዳዮቼን አከናውንበታለሁ ብለው መለሱ። አላህም ሱብሓነሁ ወተዓላ ሙሳ ሆይ ጣላት አለው። ነብዩላህ ሙሳም ጣሏት። ወዲያውኑ የጣሏት ዱላ የምትሮጥ እባብ ሆነች። ነብዩላህ ሙሳም ይህንን ሲመለከቱ በጣም ፈሩ። ሊሮጡም መንደርደር ጀመሩ። አላህም ሱብሓነሁ ወተዓላ ያዛት፣ አትፍራም፣ ወደ መጀመሪያው ጠባዩዋ እንመልሳታለን አለው። ከዛም ነብዩላህ ሙሳ እባቧን ሲያነሷት ወደ ነበረችበት ዱላዋ ተመለሰች። አላህም ሱብሓነሁ ወተዓላ ቀጥሎ ሙሳ ሆይ እጅህንም ወደ ብብትህ አስገባ፣ ሌላ ተአምር ስትሆን ያለ ነውር ነጭ ብርሃን ሆና ትወጣልሃለች አለው። ነብዩላህ ሙሳም አላህ ሱብሓነሁ ወተዓላ ባዘዛቸው መሰረት እጃቸውን ወደ ብብታቸው ውስጥ ሲጨምሩ እጃቸው ነጭ ብርሃን ሆኖ ወጣ። ይህን ነገር ነብዩላህ ሙሳን አስገረማቸው። አላህም ሱብሓነሁ ወተዓላ ከኛ ተአምራቶች ውስጥ ታላላቁን እናሳያለን፣ ወደ ፊርዓውን ጋር ሂድ፣ እርሱ በጣም ወሰንን አልፏልና ብሎ አላህ አዘዛቸው። ነብዩላህ ሙሳ ግን እምቢ አላሉ። ይልቁንስ ዱዓ አደረጉ፣ ጌታዬ ሆይ ልቤን አስፋልኝ፣ ነገራቶችንም ለኔ ያግራልኝ፣ ሰዎች ንግግሬን የሚረዱኝ ዘንድ ከምላሴ ላይ መኮላተፍን አንሳልኝ፣ ከቤተሰቦቼም ሲሆን ሃሩን ወንድሜን ለኔ ረጂ አድርግልኝ፣ የኔ ኃይሌንም በርሱ ላይ አበርታልኝ፣ በነገሬም አግራው፣ በብዙና ጠራህና እናወሳህ ዘንድ አንተ በእኛ ላይ አዋቂ ነህና ብለው ነብዩላህ ሙሳ ዱዓ አደረጉ። አላህም ሱብሓነሁ ወተዓላ ሙሳ ሆይ ልመናህን በእርግጥም ተሰጠህ፣ በሌላም ጊዜ ባንተ ላይ በእርግጥም ለግሰንሃል። እሱም ወደ እናትህ በልብ የሚፈስን ነገር ባሳወቅን ጊዜ ሕፃኑን በሳጥን ውስጥ ጣዩ፣ እርሱንም ሳጥኑንም በባህር ላይ ጣዩ፣ ባህሩም በዳርቻ ላይ ይጣለው፣ ለእኔ ጠላት ለእርሱም ጠላት የሆነ ሰው ይይዘዋልና በማለት ባሳወቅን ጊዜ ለገስነ። ባንተ ላይም ከኔ የሆነን መውለድን ጣልኩብህ፣ ልትወደንና በኔም ጥበቃ ታድግ ዘንድ። ነብዩላህ ሙሳ ሕፃን እያሉ ፊርዓውን ጋር ባደጉ ጊዜ የማንንም ጡት አልጠባም ብለው ነበር። ብዙ አስጠቢዎች ተጠርተውም እምቢ አሉ። ያኔ አላህ ሱብሓነሁ ወተዓላ የቸራቸውን ችሮታ ሲናገር እንዲህ ይላል፣ እህትህም በምትሄድና በሚያሳድገውን ሰው ላመላክታችሁ ሆነ በምትል ጊዜ መወደድን ጣልኩብህ፣ ወደ እናትህም አይኗ እንዲረጋ እርሷ እንዳታዘን መለስነ።
ካደጉም በኋላ ነቢዩላህ ሙሳ ከፊርዓውን ጎሳ የሆነን ሰው ሳያስቡ ገድለው ነበር። በዚህም ሰዓት አላህ ደብቆ ቸሯቸው ነበር። ይህንንም አላህ ሲናገር እንዲህ ይላል፣ ነፍስንም ገደልክ፣ ከጭንቅም አዳንህ፣ ፈተናዎችንም ፈተንህ። በመድየን ቤተሰቦችም ውስጥ ብዙ ዓመታትን ተቀመጥክ። ከዚያም ሙሳ ሆይ በተወሰነ ጊዜ ላይ መጣ። በመልእክቴም መረጥኩ። አንተም ወንድምህም በተአምራቶቼ ሂዱ፣ እኔንም ከማውሳት እንዳትቦዝኑ። ወደ ፊርዓውንም ሂዱ፣ እርሱ ወሰንን አልፏልና። እርሱ ይገሰጽ ወይም ይፈራ ዘንድ ለእርሱ ልዝብና ለስለስ ያለን ቃል ተናገሩት ብሎ አላህ አዘዛቸው። ነቢዩላህ ሙሳም አላህ ሱብሓነሁ ወተዓላ ባዘዛቸው መሰረት ይህንን መልእክት ይዘው ለፊርዓውንና ለበኑ እስራኤል ለማድረስ ሄዱ። ነቢዩላህ ሙሳ ወደ በኑ እስራኤል ተመልሰው ከወንድማቸው ሃሩን ጋር በተገናኙ ጊዜ ድጋሚ ለአላህ ሱብሓነሁ ወተዓላ ዱዓ አድርገው ነበር። በሰዓቱ ፊርዓውን በጣም አማጺና ከባድ ኃይልና ጉልበት ያለው፣ ሙሳ ዓለይሂ ሰላም ደግሞ እሱ ጋር ባሉበት ሰዓት የሱን ወገን ገለው ፊርዓውን ሲፈልጋቸው ጠፍተው ነበር። ይህንንም በመፍራት ዱዓ አደረጉ። ጌታችን ሆይ እኛ በእኛ ላይ ክፋትን በመስራት መቸኮልን ወይም መኩራቱን መጨመሩን እንፈራለን አሉ። አላህም ሱብሓነሁ ወተዓላ አትፍሩ፣ እኔ በእርግጥም ከእናንተ ጋር ነኝና እሰማለሁ አያለሁ። ወደ እርሱ ጋርም ሂዱና በሉትም እኛ የጌታህ መልእክተኞች ነን፣ የእስራኤልንም ልጆች ከኛ ጋር ልቀቅ፣ አታሰቃያቸውም። ከጌታህ በሆነ ተአምር በእርግጥም መተንሃልና ሰላምም ቀጥታንም በተከተለ ሰው ላይ ይሁን። የአላህ ቅጣቱ እምቢ ባለና ባስተባበለ ሰው ላይ እንደሚሆን በእርግጥም ለኛ ወርዶልናል በሉት ብሎ አላህ ሱብሓነሁ ወተዓላ ሁለቱንም ላካቸው። ምንም ያህል ፊርዓውን ጨካኝ ቢሆንም በአላህ የምታምነው እናት የኔም ያንተም ጌታ አላህ ነው ስላለችው እሷንም ልጇንም በፈላ ዘይት ውስጥ ጨምሮ ያሰቃያቸው ቢሆንም ነቢዩላህ ሙሳና ሃሩን የአላህን ትእዛዝ ተቀበለው ለማድረስ ሄዱ። ፊርዓውን ጋርም ገብተው አላህ በሉት ያላቸውን ነገር ሁሉ አሉት። ከአላህ የተላኩ እውነተኛ መልእክተኛ መሆናቸውን፣ እርሱ የያዘው ነገር ውሸትና ባጢል እንደሆነ፣ አላህን መቀበል እንዳለበት ምንም ሳያስቀሩ ሁሉንም በድፍረት ነገሩት። ይህንንም በኑ እስራኤሎች ሲሰሙ በጣም ደነገጡ። ምን አይነት ኃይልና ድፍረት ቢኖራቸው ነው ፊርዓውንን እንደዚህ የሚናገሩት እያሉ በድንጋጤ ይመለከቷቸው ነበር። ፊርዓውንም እየኮራ ልጅ ሆነህ በእኛ ውስጥ አላሳደግንህምን? በእኛ ውስጥም ከእድሜ ብዙ ዓመታትን አልተቀመጥክምን? ቀደምም እንዳለው ሙሳ ሰው ገድሎ ነበር። እሱንም ሲናገረው ያችንም የሰራሃትንም ሥራ አልሰራህምን? አንተ ከውለታ ቢሶች ነህ አለው። ነቢዩላህ ሙሳም ያን ጊዜ እኔም ከተሳሳቱት ሆኜን የሰራሁት፣ በፈራኋችሁም ጊዜ ከናንተ ሸሸው። ጌታዬም ለኔ ጥበብን ሰጠኝ፣ ከመልእክተኞቹም አደረገኝ። ይህችም የእስራኤል ልጆች ባሪያ በማድረግህ በእኔ ላይ የምትመጻደቃት ጸጋ ናት ብለው ነቢዩላህ ሙሳ መለሱለት። ፊርዓውንም ላክኝ የምትለው የዓለማቱ ጌታ ምንድን ነው ብለው ጠየቃቸው። ሙሳም የሰማያትና የምድር በመካከላቸውም ያለው ሁሉ ጌታ አላህ ነው፣ የምታረጋግጡ ብትሆኑ ነገሩ ይህ ነው አለው። ፊርዓውንም አጠገቡ ላሉት ሚለውን ነገር እየሰማችሁ ነዋ አላቸው። ነቢዩላህ ሙሳም በመቀጠል የእናንተም ጌታ የአባቶቻችሁም ጌታ አላህ ነው። ፊርዓውንም አጠገቡ ላሉት ሰዎች ወደ እናንተ የተላከው መልእክተኛችሁ በእርግጥም እብድ ነው አለ እያሾፈ። ነቢዩላህ ሙሳ አሁንም በመቀጠል የምስራቅም የምዕራብም በመካከላቸው ያለው ሁሉ ጌታ አላህ ነው፣ ታውቁ እንደሆናችሁ እመኑበት አሏቸው። ፊርዓውንም ንዴቱ በረታና ከኔ ሌላ አምላክን እይዛለሁ ብትል ከእስረኞች አደርጋለሁ አላቸው። ነቢዩላህ ሙሳም በግልጽ ማስረጃ በመጣህስ አታምንምን አሉት። ፊርዓውንም እስቲ ማስረጃ የምትለውን ነገር አሳየን ሲላቸው ነቢዩላህ ሙሳ በቀኝ እጃቸው የያዙትን በትር መሬት ላይ ጣሉት። ወዲያውኑም በትሯ ግልጽ የሆነ እባብ ሆነች። እጃቸውንም ኮታቸው ውስጥ ሲጨምሩት ወዲያውኑ የምታበራ ሆና ወጣች። ፊርዓውንም ይህንን ሲመለከት አላመነም ነበር። በዙሪያው ላሉት አማካሪዎች ይህ በእርግጥ አዋቂ ድግምተኛ ሆኖን የመጣው ከምድራችሁ በድግምቱ ሊያወጣችሁ ይፈልጋልና ምን ታዛላችሁ አላቸው። አማካሪዎቹም ሙሳንም ወንድሙንም አቆይ፣ በየከተማዎቹ ሰብሳቢዎችን ላክና በጣም አዋቂ ድግምተኞችን እንዲያመጡልህ እዘዛቸው አሉት። ፊርዓውንም በእነሱ ሐሳብ ተስማማ። ከዛም ፊርዓውን ወደ ሙሳ ዞረና ከምድራችን በድግምትህ ልታወጣን መጣህብን ሙሳ? እኛም መሰሉን ድግምት እናመጣብሃለን። በእኛና ባንተ መካከል የማናፈርሰውን የሆነን ቀጠሮ አድርግ አላቸው።
ነቢዩላህ ሙሳም ቀጠሯችን በማጌጫው ቀን ይሁን፣ በዛን ጊዜ ሰዎች በረፋዱ ሰዓት ሁሉም ይሰብሰቡ አሉ። ፊርዓውንም በሙሳ ሐሳብ ከተስማማ በኋላ ዞረ። ከዛም ፊርዓውን ያሰበውን